ሰላም ዛሬ ደግሞ ይዤላችሁ የመጣሁት በሞባይል ኔትወርክ አገልግሎት ለተቸገረ ለማመን የሚከብድ ግን የሚተገበር አልቲሜት ቴክ ትሪክ ጋይስ። በምትገኙበት ቦታ ላይ የሞባይል ኔትወርክና ኢንተርኔት አገልግሎት ችግር ማለትም ሙሉ ለሙሉ ኔትወርክ መጥፋት፣ የጥሪ ድምፅ መቆራረጥ፣ የኢንተርኔት ዳታ ፍጥነት ማዛግ፣ የሞባይል ባንኪንግ እና ፋይናንስ አፖች ኔትወርክ ምክንያት ያለመስራት ከገጠማችሁ እና አንዴ ሳፋሪ አንዴ ኢትዮ ሲም በመቃየር ለደከማችሁ ትክክለኛ ትሪክ ነው ማሳያችሁ። አሰራሩን በተመለከተ የስልካችን አንድሮይድ ሲስተም በተገደበና በተመጠነ ሁኔታ ይሰጥ የነበረውን የኔትወርክ አገልግሎት በማጥፋት ማለትም ስልካችን ፍላይት ሞድ በማድረግ በማሳያቸው አንድሮይድ አፕ አማካኝነት ስልካችሁ ፍላይት ሞድ ውስጥ እያለ የተገደበ ኢንተርኔት ዳታ ፍጥነት 4G ማድረግ፣ የኔትወርክ አቅም በማሳደግ የኔትወርክ መቆራረጥን ማስወገድ፣ ኔትወርክ ባስቸገረ ጊዜ የባንክና የፋይናንሲንግ አፖች በነፃነት መጠቀም እና ስልካችን ፍላይት ሞድ እያለ የስልክ ጥሪ አገልግሎት መደወልና መቀበል፣ መልእክት መላላክ የምንችል ይሆናል። ቀጥታ ወደ አሰራሩ ስንሄድ አፕሊኬሽናችንን አውርደን ከጫንም በኋላ እንከፍተዋለን። የታፕ ስክሪን ያመጣልናል። ኔክስት እንለዋለን። እዚህ ጋር ፐርሚሽን ይጠይቀናል። አለው እንለዋለን። ፐርሚሽኖችን ሰተን ከጨረስን በኋላ ኔክስት እንለውና አክሰፕት ፖሊሲ፣ እዚህ ጋር ፖሊሲ ይጠይቃል። ስታርት እንለዋለን። አሁንም ፐርሚሽን ይጠይቃል። አለው እንለዋለን። ልክ እዚህ ጋር ከደረስን በኋላ መጀመሪያ ላይ ያለችው አንድሮይድ 11 በታች ሁለተኛ ላይ ያለችው 11 በላይ ስለሆነች እሷን እነካለን። ስክሪን ካመጣልን በኋላ የስልካችንን ስላይድ ወደ ታች በማድረግ ወደ ፍላይት ሞድ እንቀይረዋለን። እንደምታዩት አሁን ስልካችን ፍላይት ሞድ አድርጌዋለሁ። እዚች አፕሊኬሽን ላይ ይሄድና ሞባይል ሬዲዮ ፓወር ኦን አረገዋለሁ። ዳታ ኢኔብል እለዋለሁ። ካልኩ በኋላ ስልካችን አሁን እንደምታዩት ፍላይት ሞድ ላይ ነው። ይሄው ከዛ በኋላ እወጣና ስልካችን ምንም እንኳን ፍላይት ሞድ ላይ ቢሆን ሁሉንም አይነት የኢንተርኔት አገልግሎቶች በሚገርም ፍጥነት እና ጥሪ መደወልና መቀበልን ጨምሮ የሚያስደንቅ ሁኔታ እንዳያችሁት እየሰራ ይገኛል። ጋይስ ይህንን ስማርት የሆነ ፍሪደም አሁኑኑ በመሞከርና በማረጋገጥ በዚህ ዙሪያ ለተቸገሩ ወዳጅ ዘመድ ጓደኛ ማጋራትና ያላችሁን አስተያየት ኮሜንት ላይ መጻፍ እንዳትረሱ እያስታወስን በሚቀጥለው ሌላ ችግር ፈቺ የሆነ ነገር ይዘንላችሁ እስክንመጣ ቻው።